አጠቃላይ መሬትን ከማዘመን አኳያ የመሬት ስሪቱን ከማዘመን አኳያ በተቋሙ ውስጥ ከፍተኛ ድርሻ ያለው የካልም ፕሮግራም አለ። ይሄ የካልም ፕሮግራም በቆየባቸው በዞናችን ውስጥ ባሉ ወረዳዎች ከፍተኛ ስራ ሲሰራ ቆይቷል። መሬት ማንኛውም የሀብት ምንጭ ነው። እንደሚታወቀው የትልቅ አንጡራ ሀብት ነው። ከልጅ ልጅ የሚተላለፍ ሀብት ከመሆኑ ጋር ተያይዞ ብዙ የመልካም አስተዳደር ችግሮች የሚፈጠሩበት እንደሆነ ይታወቃል። አሁን የመሬት አያያዝ ስሪቱና አጠቃላይ የምዝገባ ስርዓቱ በመስተካከሉ በዚህ ፕሮጀክት አማካኝነት እንደፈለገ አንድ ግለሰብ የግለሰቦችን ይዞታ የሚያሳጣበት መልካም አስተዳደር ችግር ቢፈጥርበት በተለይ ደግሞ አቅመ ደካሞችና የአረጋውያን አቅም የሌላቸው ሰዎች ለህግ ተደራሽ ያልሆኑ ሰዎች መሬታቸው የሚዘረፉበት ሁኔታ አሁን የለም። ለምን ቢባል የሁለተኛ ደረጃ ይዞታ ማረጋገጫ ደብተር ለማግኘት ወይም ሰርቲፊኬት ለማግኘት የሚያልፋቸው ብዙ ሂደቶች አሉ። በአንዴ የሚሰራ አይደለም። እነዚህ ሂደቶች ጥራት ባለው መንገድ እንዲያልፉ ከተደረገ በኋላ ነው ሰርቲፊኬት የሚሰጠው ማለት ነው። ስለዚህ በሲስተም የተቀመጠ ነው። የማንንም ይዞታ በአየር ላይ ነጥቆ ለሌላ ሰው መስጠት አይቻልም። ደብተር መሰረዝ መደለዝ የሚቻልበት ሁኔታ የለም አሁን። ስለዚህ አንድ የተመዘገበ የሁለተኛ ደረጃ ይዞታ ማረጋገጫ ሰርቲፊኬት ያለው አርሶ አደር ማስተላለፍ ሲፈልግ በህጉ መሰረት ያንዳንዱ ማሟላት የሚገባቸው ነገሮች ተሟልተው የሱ ፈቃደኝነት ተሟልቶበት ነው እንጂ እንደከዚህ በፊቱ ባድሎ በጉቦ በሆነ አሰራር መሬት የሚያጣበት ሁኔታ የለም ማለት ነው። ይሄ ሲስተሙ ነው የፈታው። ስለዚህ ግብይቱ ከማኑዋል ወደ ሲስተም መምጣቱ ያመጣው ትልቅ ለውጥ ነው። ከዛም ባለፈ እያንዳንዱ አርሶ አደር የሁለተኛ ደረጃ ይዞታ ማረጋገጫ ደብተሩን ዋስትና ሲይዞ ተበድሮ በመሬቱ ላይ ሀብት ጭምር ተጨማሪ ሀብት የማፍራት እድልም አለው አሁን ማለት ነው። ስለዚህ ይሄ ሁሉ እድል የተመቻቸበት ሁኔታ ስላለ ሰፊ የሆኑ ክፍተቶችን የሚሞላ የመልካም አስተዳደር ችግሮችን የሚፈታ ሆኖ አግኝተናል ማለት ነው። እንደ ተቋም አጠቃላይ ወደ ኦልሞስት ከ665,000 በላይ ማሳዎች በዚህ በካዳስተር ሲስተሙ ትራንዛክሽን ተሰርቶላቸው በሲስተም ግብይት ያለፉ ናቸው። እነዚህ ማሳዎች እያንዳንዳቸው የራሳቸው የሆነ የፓርሰል ናምበር አላቸው፣ መለያ ቁጥሮች አሏቸው። እነዚህን በቀላሉ አቢዩዝ ማድረግ አይቻልም አሁን ማለት ነው። በቃ በተሟላ መንገድ ሲስተም ግብይት ውስጥ ያሉ ናቸው፣ ሲስተም ውስጥ ያሉ ናቸው። ኮምፒውተራይዝድ ተደርገዋል፣ ማይግሬት አድርገዋል። ሲስተሙ ፋንክሽናል የሆነባቸው ናቸው ማለት ነው።